ሴት ልጅ ኢቃም ማድረግ ትችላለች ወይ የሚል ጥያቄ ነው ሴት ልጅ ኢቃም ብታደርግ አትከለከልም ግን አለ ማድረጓ ይበልጣል ይሄውም አጅነቢ ከለለ አጠገቧ ማለት ነው ከዚያ ውጭ ግን ለብቻዋ ለሰግድ ስትነሳ ኢቃም ብታደርግ ለምን አረግሽ ተብሎ የሚያስወቅስ ማስረጃ የለም ግን የለባትም ባለ ማድረጓ የሚያስጠይቃት ነገር አይደለም ጀማዓ የሚሰግዱ ሆኖ በግላቸው በየግላቸው የሚሰግዱ ሴቶች ኢቃም ለምን አላደረጋችሁም ተብሎ ጥያቄ የለባቸውም ወአለይኩም ሰላም ናም ጥያቄ እንትን ነበር የሙዚቃ መሳሪያ መሸጥ ይቻላል እንዴ አለተል ሙዚቃ እንኳን አይቻልም ምክንያቱም ለምንም ፋይዳ ላለው ስለማይሰራ ስለማያገለግል በምንም መልኩ ይሄንን ዕቃ መሸጥ የለባችሁም የሙዚቃ እሺ ሌላ ጥያቄ ኒቃብ ማለት አለመልበስ ይቻላል ግዴታ ነው ኒቃብ ግዴታ ነው የሚል ነው ሰሂሁ ግዴታ አይደለም የሚሉ ዑለማዎች አሉ ተገቢ ለመሆኑ የተወደደ ሱና ለመሆኑ ምንም ኺላፍ የላቸውም ግን ግዴታ ነው ወደሚለው ያልደረሱ ዑለማዎች ቢኖሩም ግዴታ ነው የሚሉት ዑለማዎች ግን ማስረጃቸው ጠንካራ ነው መልበሱ ተገቢ ነው ሰለስተልን ጨርሻለሁ እሺ ሳያገቡ መኖር ይቻላል ወይስ አይቻልም እሱን ለማወቅ የጋብቻን ዓላማ መጀመሪያ ማወቅ ያስፈልጋል ሳያገቡ ለመቀጠል አያስፈልጋትም አያስፈልገውም ሸህዋ የሌላቸው ሰዎች ጋብቻ ሙስተሐብ ነው ይወደዳል እንጂ አይወጅባቸውም ግን ሸህዋ የተፈታተናቸው አግብተው ሸህዋቸውን በሐላሉ ሊፈጽሙ እየቻሉ የማያገቡ ወንጀለኞች ናቸው ሸህዋ ያስቸገራቸው አቅም የሌላቸው አባይ ለራሱ ማደሪያ የለው ግንድ ይዞ ይዞራል አይነቶች ቢሆኑ ምን ይላረጉ ይችላሉ እነሱ ጾም መጾም ነው ያለባቸው ያ ማዕሸረ الشباب من استطاع منكم الباءة فليتزوج يا معشر الشباب ወጣቶች ሆይ من استطاع منكم الباءة ማለት باء القوة البدنية አንዱ ነው ከዚያ ደግሞ الاكتفاء المالي ገንዘብ መኖሩ ነው ሁለቱን የቻለ ማለት ነው ገንዘብ ኑሮት በአቅሙ ሴት ልጅ ማስተናገድ የማይችል ማግባት حرام ነው በሱ ላይ ሴት ልጅ ማስተናገድ ይችላል ግን ማግባት የሚያስችለው ገንዘብ የለውም እሱም መጾም ነው ያለበት ለዚህ ነው من استطاع منكم الباءة فليتزوج فإنه أحسن للفرج وأغض للبصر نوال النبي عليه الصلاة والسلام ማግባት ትልቅ ክብር ነው አይን እንዳይቀላውጥ ያደርጋል የግብረ ስጋ ግንኙነት አካልም አድቦ እንዲቀመጥ ያደርገዋል ومن لم يستطع ያልቻለ ደግሞ ምንድነው ያልቻለ እዚህ ላይ ገንዘብ የሌለው ማለት ነው فعليه بالصوم ጾም መጾም አለበት فإنه وجاء ጾም መቀጥቀጥ ነው ቅጥቀጣ ማለት ከብቶች በሬ ወይፈኖች ስሜት ሲያስቸግራቸውና በየላሞቹ ሄደው መሰቀል ሲያበዙ ፍየሎች እንደዚሁ በየጉረናው እየሄዱ የሰው ፍየል ሲያስቸግሩ ይዙና ፍሬያቸውን ይቀጠቅጧቸዋል እንደዚህ ስሜት ማስተላለፊያዋ ትደክማለች ትደቃለች ከዚያ በኋላ አጠገባቸው ማንንም ቢተኛ ትዝብሏቸው ያቀ ሙስሊም خشي ክልክል ነው የሰው ልጅ እንደዚህ የመጨረሻ ማምከን ክልክል ነው ግን ምንድነው የሚሆነው በጾም አዳክሞ አቅሙስ ከሚመጣ ድረስ ማቆየት ይቻላል اغض للبصر واحسن للفرج ነውና ነው
ሳውዲ ሰልማ እየኖረች እያለ 5 ዓመት ሆኖ ከሰለመች አሁን በቤተሰብ ስንጠይቅ የሷ ቤተሰቦች ምንም ሙስሊም ቤተሰብ የላትም። ምን የላትም? እና ኒካህ ማሰር እንዴት ነው የምናደርገው? አባትየውን ስንጠይቀው ያው የማውቀው ነገር የለኝም እናንተ በእስልምናቸው ሰራት አላልነ። አዎ ሙስሊም ቤተሰብ የላትም እሷ ዘመድ የላትም። ሙስሊም ዘመድ የላትም። አባትየውንም ጠይቄያለሁ እሷንም ጠይቄያለሁ አባቷንም ጠይቄያለሁ ሙስሊም ዘመድ የላቸውም። ህጋዊ ናት። ወረቀቷን ይዛ ሸሪዓ ፍርድ ቤት መሄድ ትችላለች። አሎ ህጋዊ ናት ወይ ሸሪዓ ፍርድ ቤት መሄድ ትችላለች ወይ አልኩ። ህጋዊ አይደለችም በህገወጥ ነው የመጣችው ልጅ። طيب አካባቢያችሁ ኢትዮጵያዊ የሆነ እሷንም የሚያቅ እሱንም የሚያቅ ኃላፊነት የሚወስድ ሼኽ አለ? ዳዒ አለ? ትልቅ ሰዎች አሉ? አሁን እሷም የምታውቀው ሰው የላትም እዚህ ወንድ። አሁን እኛ ቦታው የሚፋና የወንድሜ ይዛራቃኝ እና ደግሞ የምታውቀው ሰው አለ እዚህ ብንላት የለም ማለት እኔ እሱ ወንድሜን አንተና ወክዬ አንተ ጋርኝ አለችኝ እሷ ማለት ነው። ታውቃለች አንተን እሷ? ያው በሱ ነው የምታውቀኝ እንጂ እዚህ ሀገር አታውቀኝም። ሀገርም አንተዋወቅም መሩቅ ነን። እኔ አንተና ምን አለውኝ አንተ ጋርኝ ሌላው ከመምሰጠው የለም ሰው አለች። እና እንዴት እንደምናደርግ ያው አይ እንደዚህ አታድርጉ። ሌሎችን አነጋግሩ። እዚህ አካባቢ ያሉ ኢትዮጵያውያኖችን ትላልቆችን አነጋግሯቸው። ዑለማዎች ያሉበት ትላልቅ ሰዎች ያሉበት ቦታ ላይ ይወስዷችሁና እሷንም አነጋግረው ኃላፊነት እዛውን ቃዲ ያስፈልጋል ካለ ማሰር ይቻላል። ቃዲ ማለት ምን ማለት ነው? ቃዲማ አይኖርም። እናንተ ኢትዮጵያዊ ቃዲ የለ እዚህ ሀገር ላይ ማን ሹሞት? ቃዲ የሚሆነው ሲሾም ነው። የሚሾመው የሳዑዲ መንግስት የሾመው ቃዲ አለ እዚያ ቃዲ ጋር መቅረብ እንዳትችል ህጋዊ አይደለችም አላችሁ። አዎ ስለዚህ ከሱ ይልቅ የኢትዮጵያውያን እዚህ አካባቢ ያሉ ዑለማዎችና አዋቂዎች ካሉ አዛውንቶች ካሉ የመርከዝ ኃላፊዎች ዳዒዎች ካሉ ከነሱ ጋራ ተመካክረው ከቸገራቸውም ዑለማዎችን ያናግሩና መፍትሄ ያደርጉላታል። እሺ طيب አሁን እሷኝ ሌላ ኡስታዝ እንትን ጠይቀን እንደዚህ ማለት ነው ማሰር ይቻላል አንተን ከወከለች ማሰር ይቻላል ብለን ትላንትና አሁን 3 ሸሂድ አቅርበን ኒካውን ያው እንትን ብለና ሰዓተናህ ማለት ነው። ይሄን ይቻላል አይቻልም የሚለው ነው። ሌላ ስንጠይቅ አሁን እዚህ እሷ የፈለገችውን ሰው ከወከለች ያው ማሰር ይቻላል ስላሉን ማለት ነው። 3 ሸሂድ አቅርበን ኒካ ታስሯን አሁን ልጅ ማለት ኒካው ይበቃን አይበቃም? አታውቃትም አንተ አይደለ? እኔ አላውቃትም ግን አንተ የእሱ ወንድም ስለሆንክ እኔ አንተን አምኛለሁ። ሌላም ማውቀው ሰው የለኝም። በቅርብም ማውቀው ሰው የለኝም። አንተ ወዳረኝ አለች ማለት ነው። 3 ሸሂዶች እየሰሙ በቴሌፎን ነው የምታውቀው እሷም? በቴሌፎን ነው የምታውቀው? አዎ ኒካው በቴሌፎን ነው። እሱና እኔ እንታወቃለን ነው ወንድ አጎቴ ነው። እሷም ያው ሩቅ ቦታ ስለሆነች በስልክ ነው 3 ሸሂድ አቅርበን አራይ መስለኝም ሶላቱን ማነው ኒካሃችሁን በደንብ ጠይቃችሁ ዑለማዎቹን አማክራችሁ ነው ማድረግ ያለባችሁ። ይሄም ኒካህ የሚሆን አይመስለኝም። ጠይቋቸው ለማንኛውም መሻይኾችን እንጂ እንደኔ አይሆንም ነው የምለው። አታውቅህም አንተ አታውቃትም። አንድ ቴሌፎን ቢጠፋ አድራሻዋን እንኳን ማግኘት ማትችል ያንተ አድራሻ ቢጠፋ ማታቅ የት እንዳላችሁ ዝም ብሎ ኒካህን ያህል ነገር በማይታወቅ ሰው እንደዚህ ማሰር አግባብ አይደለም። طيب جزاكم الله خيرا. وعليكم السلام ورحمة الله وبركاته. إياك نبرين يسيك. مرحبا. ትንሽ ሆነ ቤተሰቦቻችን ላይ ስምምነት የለም። ከቤተሰቦቻችን ላይ ትንሽ ሆነ ስምምነት የለም። ቤተሰቦቻችን ላይ የሆነ ስምምነት የለም። ይሄ ወንድሞቻችን አንድ ላይ ተስማምተን በቃ እንደ ፍቅር ነገር ጠፍቷል ቤታችን ላይ ማለት ነው።
አሃ እሺ እኮ ዱዓ እንድታረጉልንም እንደገና እኔ በበኩሌ ያመኛል ተላላቆቼን ደውዬ ምንድነው ያጠፋነውም ሲል መልስም አይሰጡኝም እኔንም አይጠይቁኝም እኔ ግራ ነው ያገባኝ አሚና ከረመዳን እንደዚህ ሊገባ ሲል ደወልኩ ኑ ምንድነው ያጠፋነው ተናናሾች አችሁ አይደለንም ወይ ምትቀጡ ከሆነም ቅጡን እንደገና ደግሞ ያጠፋነው ነገር ተነጋግረን እንስታ ሲሉም አይሰሙኝም አሁን ይሄም ረመዳን መጥቶ ደረሰ እንዴት ይሻላል ማለት ነው አህሰንቲ አንቺ ምንድነው መነሻ ብለሽ ታስቢያለሽ ምን አሉኝ ምንድነው ብለሽ ታስቢያለሽ መነሻው ለምን ጠብ ተፈጠረ በደንብ አይሰማም እሺ ለምን ጠብ ተፈጠረ ጠቡ ምን ሆኖ ነው እኔ ምንም ማቀው ነገር የለኝም ያሰቅ እኔ እንደውም በሽተኛ ነኝ እንደውም አሚናም ደውዬ ምንድነው ታላላቆቻችን አብልጅም ደርሶላቸዋል ትንሽ ኑራቸው ደህና ነው ምንድነው ታዲያ እኔ ምን አጠፋ በሽተኛ ነኝ እንስላቸውም አይሰሙሙ ከሌሎችም ደግሞ ያው ተናናሾች ያሉ ከነሱም ጋር ያው ንግግር ውርስ አለባችሁ እንዴ የውርስ ጭቅጭቅ አለ ምን ውርስ የሚባል ነገር የለንም እኛ አባታችን ገበሬ ነው እኛ ያለነው አዲስ አበባ ነው አባታችን ቢሞትም ገበሬ ነው አንድ ልጅ ነው በሱ ቦታ ተቀመጠው ውርስም የለም ምናል የሚመስለኝ ነገር ትንሽ ያው ጥጋብ ይመስለኛል ጥጋብ ይመስለኛል እነሱ ልጆች ደርሶላቸዋል አዳቸው እሱ ይመስለኛል እንጂ እኔ ሌላ ችግር አለብን አይመስለኝም على كل حال ብታውቂው ኑሮ እኔ ስጋቴ የነበረው ውርስ መሃላችሁ ገብቶ የውርስ ገንዘብ አጣልቷችሁ ከሆነ ወይም ደግሞ እንግዲህ አንድ ጊዜ ምራቶች አማቾች ያጣላሉ ቤትን ምራቶች ማለት ተላላቆቻችን ያው ልጅም ደርሶላቸዋል ደህና ናቸው እኔ አሚና ልክ ረመዳን ሊገባ ሲደውዬ ምንድነው ያጠፉት ተናናሾችም ከሆነ ነው ተላላቆች እናንተ አይደላችሁ ወይ ተማምታገል ተነጋግረን እንስታው ነገሩን ምንድነው ስላችሁ ምንም ነገር የለም ይሉኛል ግን ምንም ከሌለ ታዲያ ለምን እኔን አትጠይቁኝም ከልጆቻችሁም ለምን ተቀምጣችኋል እኔን ለምን አትጠይቁኝም እኔ በሽተኛ አይደለሁ ወይ ስላችሁ እኔንም አይጠይቁኝም ከሌሎችም ያጎራሩም ብዙ ነን እኛ አልহামዱሊላህ ወደ 8 ምናምን ባንድ ተወለድን እናታችን አባታችን አንድ ነን ያላ ቤተሰቡ በጣም የእናቶቻችሁንም የአባቶቻችሁንም ቤተሰቦች ጠርታችሁ አባት እናቶቻችንማ ሞተዋል ላላላ ወንድሞች አጎቶች አክስቶች የሉም የነሱ አለ ወንድም አለ አጎት አንዳለና እነሱን ጠርታችሁ ይሄ ችግር ምንድነው የሆነው ለምንድነው መነሻው ቤተሰቡስ ለምን ተራራቀ ተብሎ በፍጹም ቤተሰቦቻችሁን ልታጠያይቋቸውና ልታስማሟቸው ኺላፍ ዝም ብሎ እንዳልሽው አንዳንዱ ለራሱ ከተብቃቃ ከዚያ እኔ ምን አገባኝ ጓደኛለኝ በሙዲ የሚሄዱ ጓደኞች አሉኝ እሷን ጓደኞች አሏት ከዚያ በኋላ ምን ችግር አለው ብለው እድራቸውን ይዘው ዘመድ አድርገው የሚኖሩ አንዳንድ ሰዎች አሉ የዚያ አይነት እንዳይሆንና የዝምድና ሐቅ አማም አላህ እንዳይጠይቃችሁ ቤተሰቡ ላይ ተሯሩጣችሁ ልታስታርቁ ይገባል እሺ ኢንሻአላህ እሱም ሲዱ አርጉድን በጣም ነው ጀዛኩሙላህ ኸይር አላህ Subhanahu Wa Ta'ala ስምምነቱን አላህ ያምጣላችሁ እኔማ እኔ በበኩሌ ምንም እንትን አላህ Subhanahu Wa Ta'ala እንዳይጠይቀኝ አሚናም ጠይቃችኋለሁ ተላላቆቼን ልጆቻችሁ ብቻና ገንዘባችሁ ያሳላችሁ እኛ ያጠፋን ነገር ካለ ተላላቆች ናቸው እንደናት ነው የምናያችሁ ኑ እስቲ አስታርቁን ብያለሁና ረመዳን ላይ ብቻ አይደለም ረመዳን ከመምጣቱ በፊት አሁኑ ዛሬውኑ ጀምረሽ ምን አለብን ብንታረቅ ምንድነው ችግሩ እኔ ከሆንኩኝ ገሌ ከሆነ ግን ስልኩን በደንብ አይሰማም በሌላ ጊዜ ደውዬ እንደገና በደንብ አወራለሁ ስልኩን በደንብ አያሰማኝም ኢንሻአላህ እሺ ባኞና ሽንት ቤት በአንድ ላይ ባለበት እንዴት ነው ምንነየተው ድምጽ ከፍ አድርጎ መነየት ይቻላል ወይ የሚል ጥያቄ ነው ንያማ በየትኛውም ቦታ ላይ ድምጽ ከፍ ተደርጎ አይነየትም ንያ ማለት ቃሉ በአረበኛው ወደ አማርኛ ሲተረጎም ማሰብ ማለት ስለሆነ ድምጽ ከፍ አድርጎ አይታሰብም ድምጽ ከፍ ተደርጎ ነው እንትን ዝቅ ተደርጎ ነው ወይም ድምጽ አያስፈልገውም ተለፉዝ ቢንያ እኮ የሚባል ነገር የለም ስለዚህ እኔም ይሄ ጥያቄ መምጣት ያለበት ቢስሚላህ በቃል መነገር ያለበት አሁን ውዶ ሊያረግ የፈለገ ሰው ቢስሚላህ ሊደር ስለሚችል ቢስሚላህን በሎ በቃላችን አስተን ከዚያ ሲጨርስ አሽሃዱ አን ላ ኢላሃ ኢላላህ የሚለውን ዱዓ ለመቅራትና ዚክር ለመዝከር ድምጽን ከፍ ላድርግ ወይ አላድርግ ወይ በሚል ሚሆን
ሽንት ቤቱ ነው ሽንት ቤቱና መታጠቢያው አንድ ሆነ ማለት ቆሻሻው አለ ፊት ለፊቱ ማለት ከሆነ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ጥያቄ ነበረኝ ሀይድ ላይ ሆኜ ሶላት መስገድ ይችላልው ሀይድ ላይ ሆነሽ ሶላት መስገድ ሀይድ ላይ ሆኜ ቁርአን መቅራት ይቅርታ ሶላት ሳይሆን ቁርአን ቅራአት ነው ቁርአን መቅራት طيب ሀይድ ላይ ሆኖ ቁርአን መቅራት ሀይድ ላይ በመሆንበት ሰዓት ቁርአን መቅራት ብዙዎች ዑለማዎች ቁርአን ለመቅራት በተለይ ይዞ ለመቅራት ውዱ እንኳን መኖር አለበት እንኳን ሀይድ ያለባት ይላሉ ፉቃሃዎቹ ይሄንን ነው ተርጂህ የሚያደርጉት ግን ማስረጃዎቹ የሚያሳዩት ሀይድ ያለባት ሴት ቁርአንን ሳትይዝ ብትቀራ ምንም ችግር የለውም ለምሳሌ በሞባይል ላይ ድጋርጋዚ ያለው ቁርአን ገልጣ ብትቀራ ወይም ደግሞ በንጹህ ጨርቅ እየገለጠች ወረቀቱንም እየያዘች ብትቀራ የሚል አስተምሮት አላቸው በተለይ ቁርአን እየተማረች እያስተማረች ያለች ሴት አስተማሪም ከሆነች ተማሪዎቹ እንዳይጎዱባት ተማሪም ከሆነች ጓደኞቿ ቀድመዋት እንዳይሄዱና የትምህርት እንትኑ እንዳይረሳት ብትቀራ ችግር የለውም የሚል ነገር አለ አትንኩ ከኺላፉ ነፃ ለመሆን ከተፈለገ ቢያንስ በንጹህ ጨርቅ በንጹህ ጓንት ያረጋችሁ ልትቀሩ ትችላላችሁ ይቆራረጣል የሚል ይመስለኛል እሺ ሌላ አለሽ ሌላ ጥያቄ አለሽ ወይ ያን ያክል አልተሰማኝም ግን ለምን አልተሰማሽም ምን ሆነሽ በንጹህ ጨርቅ ይዤ መቅራት ትችላለኛ አዎ በሞባይል መቅራት ትችያለሽ በንጹህ ጓንት በንጹህ ልብስ ይዘሽ የገለጥሽ ወረቀቱንም መቅራት ትችያለሽ ነው ያልኩት ወጣ ገባ ያለ ሲሰግድ ኑሮ አሁን ተብቶ ሶላቱን ቢጀምር በዛን ጊዜ ያሳለፋቸው ሶላቶች እንዴት ነው የሚታዩት የሚል ጥያቄ አለ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته أستاذ نعم ጥያቄ ዘካን በተመለከተ ነው በአንድ ቤት ውስጥ እናትና አባት አብረው በሚኖሩበት ሰዓት ላይ አባትየው የውቀት ትንሽ የድኑ ዕውቀት ስለሚያንሳቸው ዘካ ላይ ያላቸው አመለካከት ዝቅተኛ ከመሆን የተነሳ ለዘካ በየአመቱ ዘካን አይከፍሉም ከሚያገኙት ለምሳሌ ገበሬዎች ሊሆኑ ይችላሉ ከምርታቸው ላይ አጋጣሚ ግን ሴትየዋ ወይ እናቲቱ ዘካ መክፈል ዕውቀቱ ቢኖራት ግን አባትየው ጋር ከባለቤቷ ጋር ተነጋግራ ዘካውን ለመክፈል አባወራ እምቢ ቢል እናቲቱ ተደብቃ ዘካውን መክፈል ትችላለች ሱብሃንአላህ ላኪን እንደው አብረው እየኖሩ ይያሉ ይህንን ያህል በጣም ከሩክን من اركان الاسلام የሆነ بني الاسلام على 5 شهاده ان لا اله الا الله وان محمد رسول الله واقام الصلاه وايتاء الزكاه በሆነ ግዴታ በሆነ ጉዳይ ላይ ሳይግባቡ ተነጋግረው መተማመን አለመቻላቸው በጣም ነው የሚገርመው ለማንኛውም እሷ ያቅሟን ካደረገች ላይ يكلف الله نفسا الا وسعها ስለዚህ መግባባት መቻል አለበት ቤተሰብ መመካከር አለበት ለሸኾች መነገር አለበት ይሄ ሰውዬ በሽተኛ እኮ ነው ማለት ነው በሽተኛ ቢሆን ኤችአይቪ ቢያመው ሱካር ቢያመው ደም ብዛት ቢያመው ኮሮና ቢያመው ወደ ሐኪም ቤት መውሰዱ አይቀርም ይሄን ያህል ምትጥርለት አይነት በዲኑም ይሄ በሽታ ያለበትን ሰው ማሳከምና ሐኪሞቹ ጋር ወስዳ ማስመርመር ያስፈልጋል ሐኪሞቹ ዑለማዎች ናቸው جزاكم الله خيرا
ድምጽ نعم السلام عليكم السلام عليكم وعليكم السلام نعم ሰላም ናችሁ ኡስታዝ ጥያቄ ለመጠየቅ ነው አልহামዱሊላህ እሺ እንትን ይሄ ካፊሮች ያረዱት ይበላል ወይስ አይበላም ነው የመጽሐፍ ባለቤቶች የሆኑና ያልሆኑ ተብለው ለሁለት ነው የሚከፈሉት በመጽሐፍ በኦሪትና በወንጌል የሚሉት ነገር ካለ የሚሉት ሰዎች ከሆኑ የነሱ እርድ ይበቃል ይላል ቁርአን ምንም ጣዖት አምላኪዎች ብቻ ከሆኑ ግን የመጽሐፍ ባለቤት ነን የማይሉ ከሆነ አህለል ኪታብ ካላደሉ ያረዱት አይፈቀድም እሺ አሁን ለምሳሌ ሙስሊም ሆኖ ሶራት የማይሰግድ ይፈራረደው ይበላል ወይስ አይበላም ኺላፍ አለው እንደዚሁ ይከፍራል ያሉ ሰዎች ከከፈረ ያረደው አይበላም ሚስቱ ትፈታለች ዒደ ኒካህ ወልይ الامر ሆኖ ሊድር አይችልም ሌላም ይባላል አይከፍርም የሚሉ ሰዎች ደግሞ ያረደው ይበላል ኒካሁም ትክክለኛ ነው የዳራውም ያገባውም አይሆንም ይላል ምንም ችግር የለውም ያው ወንጀል ቢኖርበትም ይላሉ ይሄን ኺላፍን ተከትሎ ነው ስለዚህ የታሪክ ሶላትን አትብሉ እየተባለ በሌላ መልኩ ለምን ኢየሱስ የጌታ ልጅ ነው ብሎ የሚያምንን ሰው ያረደው ይፈቀዳል ብሎ ለመጠየቅ መሰለኝ ሐሳብ እንደዚያ ነው ያ አይሰማም ሩቅ ነው ድምጽህ የኔ ጥያቄ ቁርአን ስቀራ ልቤን ያፍነኛል ትንፋሽም ይበረክታል ቀኝ እጄን ከሚባለው በላይ ያመኛል ምን ይሻለኛል ሙራጃዓ ማድረግ አልቻልኩም አው ይሄ ራሱ ቁርአን እንዳይቀሩ ሰዎችን ለማሳነፍ የሰይጣን ተንኮሎች ከሚሰሩባቸው ሰዎች አንዱ ወይም አይነቶች አንዱ ነው ቁርአን ሲይዝ እንቅልፍ መምጣት ሶላት ሲጀምር ምናምን ይሄ የአላህን Subhanahu Wa Ta'ala ኃያልነትና ትልቅነቱን በመረዳት ሊበረታታ የሚገባውና በጣም ሞራል እየተሰጠ ይሄንን ሊያልፍ እንዲችል ድጋፍ መሰጠት ያለበት ነገር ነው ብዙ ሰዎች እንደዚህ ያሉ ነገሮች ሲመጡባቸው በቃ ይቅርብን ብለው ይተውታል ከለመደ ደግሞ ሰይጣን እንደዚያ ነው የሚያማኝ ብዙ ሰዎች ቁርአን ቅሩ ሲባሉ በጣም ነው የሚደክማቸው ኪታብ ያዙ ሲባሉ በጣም ነው የሚሰንፉት ወሬ ከተጀመረ ግን ቁጭ ብለው ያነጋሉ ስለዚህ እንዲህ ያሉ ሰዎችን ምንድነው ማድረግ ያለባቸው አላህን Subhanahu Wa Ta'ala እንዲፈሩ የሚያደርጉባቸው ነገሮች 5-6 ነገሮችን ማስተዋወስ ያስፈልጋል በዋነኝነት ሞትን ማስተዋወስ ያስፈልጋል ሞት እንዳለና ይሄ አሁን እየቀለድንበት ያለው ድል አልፎን ያ ለይተኒ ተخذت مع الرسول سبيلا يا ويلتى ليتني لم اتخذ فلانا خليلا لقد اضلني عن الذكر بعد اذ جاءني وكان الشيطان للانسان خذولا يالنا የምንጸጸትበት ቀን ቁርአን ጋራ እንዳንውል እንዳናድር ጥሩ የረሱል ሰለላሁ ዐለይሂ ወሰለም ሱና ጋር ህይወታችን እንዳንመራ ያደረጉንን ሰዎች ምን ነው ከነሱ ጋር ባልዋልነ ባልነበርነ ወሬ ባላወራን ይያልነ የምንጸጸትበት ቀን አለ ጧት ማታ ከነብዩ ሱና ጋር በሆንኩበት ይያልነ ይሄ በጣም ከባድ ነው ይሄንን ማስተዋወስ
የመጨረሻው መፍትሄ ነው። ሁለተኛው ሞትን ያስታውስ ብቻ ሳይሆን ቀብር መዘየር። ቀብር የዘየረ ሰው ሞትን እዚህ ቤቱ ሆኖ ከሚያስታውሰው በበለጠ ያረጋግጣል። በተለይ የዘመድ ቀብር ከሆነ የጓደኛ ቀብር ከሆነ ሌላስ ከሱ የባሰ ደግሞ የታመመን ሰው ገርገራ ላይ ያለን ሆስፒታል ላይ እየተጠበቀ ያለን በሽተኛ ማሳየት አደጋ ያለባቸውንና ችግሮችን ማሳየት ይሄ ዱንያ አላቂ እንደሆነ ያሁን እየቀለድነው ያለበት ኑሮ የሆነ ቀን ቀጥ የሚል መሆኑን ማስታወስ ያስፈልጋል። ሌላው ቁርአን የአላህ ቃል መሆኑን ማስታወስ ያስፈልጋል። ቁርአን የአላህ ቃል ነው እኮ የአላህን ቃል አታንብብ ብሎ የሚከለክል ምንም አይነት ሊኖር አይገባምና ሌሎችንም የቀልብ ማዳኛ መድኃኒቶችን ማፈላለግ ያስፈልጋል። አላህ Subhanahu Wa Ta'ala ቀልባችንን ያርጥብልን ወደ እስላም ይመልሰን። አላህ Subhanahu Wa Ta'ala በሽታውንና ንፍቅናውን የልብ በሽታውንም የአካል በሽታውንም አላህ ያንሳልን። አላህ Subhanahu Wa Ta'ala ተውፊቁ ሆኖ የዛሬውን ፕሮግራማችን እዚህ ጨርሰናል። በሚቀጥሉት ቀኖች ኢንሻአላህ በሚቀጥሉት ፕሮግራሞች እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።